እንደ ግሪካውያን በሚያባብል ቃል አይደለም ኢየሱስን የምንመሰክረው። እንደ ጳውሎስ ኃይልንና መንፈስን በመግለጥ አዳኙ ኢየሱስን እንመሰክራለን። መዳን በሌላ በማንም የለም የሚለውን ምስክርነት መስማት የማትፈልጉ ሰዎች በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ የናዝሬቱ ኢየሱስ ፈሪሳዊና የአይሁድ አለቃ በማንኛውም የአይሁድ ሃይማኖታዊ ጉዳዮች ላይ የመጨረሻውን ውሳኔ እንዲሰጡ ከተቀመጡ ሰዎች መካከል የመጀመሪያ ለሆነው ለመምህሩ ኒቆዲሞስ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት መግባት እንደማይችል በግልጽ ነገረው። ማንም ይሁን ማንም ጌታን ተቀበል ከሚለው ቃል ሊያመልጥ አይችልም። ጌታን ተቀበሉ የሚለው ቃል ለመጀመሪያ ጊዜ በሚሰሙ ሰዎች ዘንድ አዲስ ስሜት መፍጠሩ የተለመደ ጉዳይ ነው። የተደበላለቀ ስሜት ውስጣቸው ላይ ይፈጠራል። በአንድ በኩል ደስ ይላቸዋል፣ በሌላ በኩል ይረብሻቸዋል፣ በሌላ በኩል ደግሞ ለበቀል እንዲነሱ ያደርጋቸዋል። ብዙ አይነት ስሜት አንድ ጊዜ ያስተናግዳሉ። እንደዚህ አይነት ስሜት ስለሚያሳዩን ፈርተን የምናልፍበት ምንም ሪዝን የለም። ታዘናል፣ ተልከናል። ፓስተር የመሆን ግዴታ የለብህም። መዳን በሌላ በማንም እንደሌለ የመመስከር ግዴታ አለብህ። ጌታን ተቀበሉ ሲባሉ ሰዎች ሲናደዱ ሲታዩ አትናወጡ። የሚናደደው ሰው አይደለም፣ ከሰው ጀርባ ያለው ስፒሪት ነው።